ሰላም ሰላም የዩቱብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ዛሬ በአክሽን ፊልም ታሪክ ውስጥ እጅግ አስደናቂና ተወዳጅ የሆነውን የሊፍት ውስጥ ፊልማ ይዤላችሁ መጥቻለሁ። ዋናው ገጸ ባህሪያችን እዚህ ህንፃ ውስጥ በጣም ወሳኝና በጣም ወሳኝ የሆነ ነገር ያው ፍለጋ ነው የመጣው። ነገር ግን ነገሮችን በቀላሉ የሚሳኩለት አይደለም። እዚያ ጋር በመስኮቱ ጎን ሲመለከተው የነበረው ሰውዬ እንደምታዩት እንግዲህ ያው አሁን ገጥሞታል እና የእሱ መምጣት አስቀድሞ እያወቀው ይመስላል። በመካከላቸው ትልቅ ፍጥጫ ሊፈጠር መሆኑ ያስታውቃል። እናም ድብድቡ እንግዲህ እንዳያችሁ ተጀምሯል። ጠላት በዱላ ድንገተኛ ጥቃት ሲሰነዘርበት ያው እንግዲህ አክተራችንም እንግዲህ በዚያው ቦርሳ አማካኝነት ጥቃቱን በብልሃት ያው መክቷል። ሁለቱም በጣም ፈጣን ናቸው። ዱላውን ተቀብሎ በዱላውና በቢላዋ ሲፋለሙ አሁን የፊልማውን ያው ይበልጥ ተረጋግጧል። ጠላት ትናንሽ ቢላዎችን እያወጣ ጥቃቱን ቀጥሏል። እያንዳንዱ እንቅስቃሴ ህይወትና የሞት ያህል በጣም አደገኛ ነው። እዚህ ጋር አስደናቂው ነገር መሬት ላይ ወድቆ እንኳን በአቅራቢያው ያለውን መጽሐፍ በመጠቀም የቢላዋን ጥቃት እንዴት እንደመከተ ተመልከቱ። ይህ እውነተኛ የማርሻል ጥበብ ነው። እንግዲህ ውዶቼ በመጨረሻም በከፍተኛ ጥረት ጠላቱን መሬት ላይ ጥሎ እጁን በመጠምዘዝ የበላይነቱን መውሰድ ችሏል። ፊልሚያው እዚህ ላይ እንግዲህ በአሸናፊው እንግዲህ ተሸንፎ አበቅቷል። እስኪ ፓርት ቱ ይቀጥል የምትሉ